ሰላም ልጆች እንዴት ናችሁ? ደህና ናችሁ? በጣም ጥሩ የኔ ልጆች። ዛሬ ደግሞ የምንማረው ስለ አምስቱ የስሜት ሕዋሳቶቻችን ነው። እሺ፣ ከኔ ጋር ለመማር ዝግጁ ናችሁ? አምስቱ የስሜት ሕዋሳትን የሚያውቅ ልጅ አለ? እስቲ አንድ ጊዜ ጮክ ብላችሁ ተናገሩ። ጎበዝ የኔ ልጆች። አምስቱ የስሜት ሕዋሳት አካባቢያችንን የምንገነዘብበት የምናውቅበት ነው። ስለዚህ እነዚህ አምስቱ የስሜት ሕዋሶቻችን ምን እየተከናወነ እንደሆነ የምንረዳባቸው ጠቃሚ የሰውነት ክፍሎቻችን ናቸው። እሺ ልጆች፣ ስለዚህ እነዚህን እንዲሁም ሰውነታችንን መንከባከብ አለብን አይደለ? አዎ ልጆች። አይን የመጀመሪያው ምንድን ነው? አይን በአይናችን ምን እናደርጋለን? እናያለን አይደል? መጀመሪያ ሁሉንም ከማየታችን በፊት መዝሙር እንዘምራለን። መጀመሪያ ዋናውን መዝሙር ዘምርላችሁና እኔ ደግሞ ወደ አማርኛ የመለስኩትን አብረን እንዘምራለን። እሺ ጎበዞች። I use my eyes to see. I use my eyes to see. When I want to see the stars, I use my eyes to see. I use my nose to smell. I use my nose to smell. When I want to smell the flowers, I use my nose to smell. I use my tongue to taste. I use my tongue to taste. And when I want to taste the peach, I use my tongue to taste. I use my ears to hear. I use my ears to hear. When I want to hear the birds, I use my ears to hear. I use my hands to touch. I use my hands to touch. And when I want to touch a cat, I use my hands to touch. ጎበዝ የኔ ልጆች፣ መዝሙሩን ወደዳችሁት? እሺ፣ አሁን ደግሞ በአማርኛ እንዘምረዋለን። በአይኔ አያለው፣ በአይኖቼ አያለው፣ ኮከቦችን ሁልጊዜ በአይኔ አያለው፣ በአፍንጫ አሸታለው፣ በአፍንጫ አሸታለው፣ አበቦቹን ሁልጊዜ በአፍንጫ አሸታለው፣ በምላሴ ቀምሳለው፣ በምላሴ ቀምሳለው፣ ሙዝንም ስበላ እንደሚጣፍጥ አውቃለው፣ በጆሮቼ ሰማለው፣ በጆሮቼ ሰማለው፣ ወፎቹ ሲዘምሩ በጆሮቼ ሰማለው፣ በእጆቼ ዳስሳለው፣ በእጆቼ ዳስሳለው፣ ድመቴንም ስነካ እንደምትለሰልስ አውቃለው። ጎበዝ ልጆች፣ መዝሙሩን ወደዳችሁት? እሺ፣ አሁን እያንዳንዱ የሰውነት ክፍሎቻችን ለምን እንደሚያገለግሉ አብረን እንመለከታለን። በአይናችን ምን እናደርጋለን ልጆች? እስቲ ንገሩኝ አንድ ጊዜ። መዝሙሩ ላይ ምን እናደርጋለን ብለናል? እናያለን አይደለ? አካባቢያችን ላይ ያሉ ሁሉም ነገሮች ለማየት የሚጠቅመን የሰውነት የስሜት ሕዋሳችን ማን ይባላል? አይን ነው። በአይናችን ሁሉንም ነገር ማወቅ መገንዘብ እንችላለን። ጎበዞች። ይሄኛው ደግሞ ምናችን ነው? አፍንጫችን። ይሄ ደግሞ ምናችን ነው? አፍንጫችን። በአፍንጫችን ምን እናደርጋለን ልጆች? እናሸታለን። አበቦችን እናሸታለን፣ ሽቶ እናሸታለን፣ መጥፎ ጠረን እናሸታለን። ቆሻሻ በሚጣልበት ቦታ ስናልፍ ደግሞ መጥፎ ጠረን እናሸታለን አይደል? ይህንን የሚያሸትልን ማን ነው? አፍንጫችን ነው። ማን ነው? አፍንጫችን ነው። ጎበዞች። በአይናችን እናሸታለን እንዴ ልጆች? አናሸትም። በአፍንጫችን ምን እናደርጋለን? እናሸታለን። በአፍንጫችን ምን እናደርጋለን? እናሸታለን። ጎበዝ ልጆች። በምላሳችንስ ምን እናደርጋለን? እናሸታለን እንዴ? አናሸትም። በምላሳችን ምንድን ነው ማድረግ የምንችለው? እንቀምሳለን። የሚጣፍጡ እንደ ስኳር፣ እንደ ከረሜላ፣ ጨው የሚሉ ጨዋማ የሆኑ ብስኩቶች፣ እንደገና ደግሞ ሌላ ምን ቀምስ እንችላለን? ሎሚ፣ ቆምጣጣ ጣዕም፣ እንደገና ደግሞ መራራ። ያው ልጅ ቡና ስለማይቀምስ አይሆንም አይደለ መቅመስ። ጎበዞች ግን መራራ
ጣዕም ያለው ቡና መራራ ጣዕም አለው። እሺ ስለዚህ በአይናችን አይተን ማወቅ እንችላለን እንዴ? ይሄንን አንችልም። በምናችን ነው የምናውቀው? በምላሳችን። ምላሳችን ላይ ስናደርገው፣ ስንቀምሰው፣ ስናጣጥመው ምን አይነት ጣዕም እንዳለው እናውቃለን አይደለ? ይህን የሚያደርግልን የስሜት ህዋሳችን ደግሞ ምን ይባላል? ምላስ። ጎበዝ ልጆችዬ። ቀጣይ ደግሞ ምናችን ነው? ጆሮአችን። በአይናችን ድምፅን መስማት እንችላለን እንዴ? አንችልም። ወፎች ጠዋት ጠዋት ተነስተው ሲዘምሩልን፣ ሙዚቃ ትምህርት ቤት ሄደን መዝሙር ስንማር፣ አስተማሪያችን ስታስተምረን የአስተማሪያችንን ድምፅ፣ እናታችንና አባታችን ሲጠሩን፣ እነዚህን ሁሉ ድምፆች፣ የመኪና ድምፅ፣ የሞተር ድምፅ፣ ሁሉንም አካባቢያችን ላይ ያሉ ድምፆችን እንድናቅና እንድንለይ የሚያደርገን የሰውነት ክፍላችን ወይም የስሜት ህዋሳችን ደግሞ ምን ይባላል? ጆሮ። ምን ይባላል? ጆሮ። ጎበዝ የኔ ልጆች። መጨረሻ ላይ ደግሞ ያለው ቆዳችን ወይም ደግሞ እጆቻችን ነክተን ይሄ ነገር ለስላሳ ነው፣ ይሄ ነገር ሻካራ ነው፣ ይሄ ነገር ፍርግርግ ነው እያለን ምን አይነት ቴክስቸር እንዳለው ወይም ደግሞ ምን አይነት ተፈጥሮ እንዳለው አንድ ነገር መናገር የምንችለው በቆዳችን ነው። ሙቅና ቀዝቃዛ ነገርን እነዚህን ሁሉ እንድንረዳ የሚያደርገን የሰውነት የስሜት ህዋሳችን ምን ይባላል? እጅ ወይም ደግሞ ቆዳ። በቆዳችን በአይናችን አይተን አንድ ነገር እንደሚያቃጥል ልናውቅ እንችላለን አይደል? መቼ ነው ግን የምንሰማው? እንዴት አድርገን ነው? አውቀን ነክተን ካወቅን ነው አይደለ? በጣም እንደሚያቃጥልና እንደሚቀዘቅዝ የምናውቀው። ጎበዝ የኔ ልጆች። ስለዚህ አምስቱን የስሜት ህዋሳቶቻችንን ከለየን አካባቢያችን ላይ ምን እየተከናወነ እንደሆነ ማወቅ መገንዘብ እንችላለን። እሺ ጎበዝ ልጆች፣ መዝሙሩን እየተለማመዳችሁ አካባቢያችሁ ላይ ያለውን በአምስቱ የስሜት ህዋሶቻችሁ በማወቅ በመለየት ጠብቁኝ። ለዛሬ ከኔ ጋር በዚሁ እንሰናበታለን። ደህና ሁኑ ልጆች።